የልብ ድካም ስር የሰደደ በሽታ መሆኑን ያውቃሉ? እንግዲያውስ ይህን ቪዲዮ እስከ መጨረሻ ይከታተሉ። የልብ ድካም ስር የሰደደ በሽታ ሲሆን ልብ የሰውነትን ፍላጎት ለማሟላት በቂ ደም ማፍሰስ የማይችልበት ሁኔታ ሲከሰት ማለት ነው። ሰውነት እንግዲህ በቂ ኦክሲጅን እና የተመጣጠነ ምግብ አቅርቦትን ያጣል ማለት ነው። ይህ ነገር በሁለት ይከፈላል። የግራ ቬንትሪክል እና የቀኝ ቬንትሪክል ወይም ደግሞ ሁለቱንም ያካተተ ሊሆን ይችላል ማለት ነው። እንግዲህ የልብ ድካም ምክንያቶች ምንድን ናቸው ሲባል የደም ቧንቧ በሽታ ማዮካርዲያል ኢንፍራክሽን የምንለው፣ የደም ግፊት፣ የስኳር ህመም፣ ካርዲዮማዮፓቲስ፣ ቫልቩላር ሀርት ዲዚዝ፣ አሪቴሚያ፣ የውልደት የልብ በሽታ እንዲሁም ደግሞ ሌሎች ቫይረሶች ለምሳሌ እንደ ኤችአይቪ እና ኮቪድ-19 መነሻ ምክንያቶች ናቸው ማለት ነው። ስለዚህ የልብ ወይም ስር የሰደደ የልብ ድካም ስንል ሰውነታችን ማግኘት ያለበትን ኦክሲጅንና ንጥረ ነገሮችን ማግኘት እንዳይችል ወይም ደግሞ ማግኘት በማይችልበት ደረጃ ሲከሰት ነው ማለት ነው። አጋላጭ ምክንያቶችም እናያቸው። አንደኛ የደም ማነስ፣ አልኮል፣ ሲጋራ ማጨስ፣ ከመጠን ያለፈ ውፍረት፣ በአደንዛዥ እጽ መጠቀም፣ የቤተሰብ የልብ ህመም፣ ደካማ አመጋገብ፣ ትራንስ ፋትና ትራንስ ፋቶችን መጠቀም፣ ጨውና ወይም ሶዲየም እና ከፍተኛ የሆነ ኮሌስትሮል በደማችን ውስጥ ካለ ለልብ በሽታ የመጋለጥ እድላችን ከፍተኛ ነው። ይህም የልብ ድካም የምንለው ማለት ነው። ምልክቶቹ ምንድን ናቸው? የአንድ ሰው የልብ ድካም በሚኖርበት ጊዜ ሊያያቸው የሚችሉ ምልክቶች ምንድን ናቸው? ምልክቶቹ አጠቃላይ በምናይበት ጊዜ የአካል ብቃት እንቅስቃሴ አለመቻል፣ ድክመትና ማታ ማታ ሽንት መብዛት ይኖራል በአጠቃላይ ማለት ነው። ነገር ግን የእነዚህ ምልክቶች በግራ በኩል የልብ ድካምና የቀኝ ጎን የልብ ድካም የሚባሉ በሁለት ስለሚከፈሉ በግራ በኩል የልብ ድካምና በቀኝ በኩል የልብ ድካም በሚኖርበት ጊዜ የተለያዩ ምልክቶችን እናያለን ማለት ነው። በግራ በኩል የልብ ድካም በሚኖርበት ጊዜ የትንፋሽ መቆራረጥ ይኖራል። ድካምና የሳምባ እብጠት በብዛት የሚታዩ ምልክቶች ናቸው። የቀኝ ጎን የልብ ድካም በሚኖርበት ጊዜ ደግሞ ሊታዩ የሚችሉ ምልክቶች አሉ። እነዚህም የሰውነት እብጠት በተለይ እጅና እግር አካባቢ፣ የጉበት ማበጥና የሆድ እብጠት ናቸው ማለት ነው። ስለዚህ አንድ ሰው በግራ በኩል የሚገኘው የልብ ድካም ካለና በቀኝ በኩል የሚገኘው የልብ ድካም በሚኖርበት ጊዜ ልዩነት አላቸው በምልክታቸው ማለት ነው። ብዙውን ጊዜ ቀኝ ጎን የልብ ድካም ካለ ሰውነታችን ያብጣል፣ በተለይ እግራችንና እጃችን፣ ከዛም ጉበትና ሆድ አካባቢ እብጠት ይኖራል። በግራ በኩል ያለው ከተጎዳ ግን ትንፋሽ መቆራረጥ፣ ድካምና የሳምባ እብጠቶች በብዛት ይታያሉ ማለት ነው። ጉዳቶች ምንድን ናቸው? የልብ ድካም በሚኖርበት ጊዜ ጉዳቶቹ ምንድን ናቸው? ሌትስ ሲ። አንደኛ የተዳከመ የልብ ድካም ወይም ደግሞ የከፋ ምልክት ያመጣል። ሁለተኛ መደበኛ ያልሆነ የልብ ምት ይከሰታል። ሶስተኛ የኩላሊት ችግር፣ አራተኛ የጉበት ውድቀትና በአምስተኛ ፋይናሊ ሞት ሊከሰት ይችላል ማለት ነው። ስለዚህ እነዚህ ነገሮች ጉዳቶች ናቸው። አንድ ሰው የልብ ድካም ካለበት ለእነዚህ ነገሮች የመጋለጥ እድሉ ከፍተኛ ነው ማለት ነው። ሌላ ምርመራው ምንድን ነው? እንዴት ነው መመርመር የምንችለው? ይህን የልብ ድካም መመርመር የምንችልበት መንገድ ምንድን ነው? አንደኛ የክሊኒካል ግምገማ ነው። ታሪክና የአካል ምርመራ ማለታችን ነው። ሁለተኛ ደግሞ የደረት ራጅ ነው። የልብ መጠንንና የሳምባ ሁኔታን ለማየት የደረት ራጅ እናዛለን ማለት ነው። በሶስተኛ ደረጃ የልብ አልትራሳውንድ ነው። የልብ አልትራሳውንድ ኢኮ የሚባለው ማለት ነው። ዜን ደግሞ ኢሲጂ የሚባል አለ። ፋይናሊ የልብ ኤምአርአይ ወይም ደግሞ የልብ ሲቲ ስካን አስፈላጊ በሚሆንበት ጊዜ
ሊላክ ይችላል ማለት ነው። ስለዚህ ህክምናው ምን ይመስላል? ህክምናው ምን ይመስላል የሚለውን ነገር እናያለን። ህክምናው ምን መምሰል አለበት እንዲሁም ምን ይመስላል የሚለውን ነገር ስናይ አንደኛ የሚሰጡ መድኃኒቶች አሉ። እነዚህ መድኃኒቶች በሰውነት ውስጥ ከመጠን በላይ ፈሳሽን ለማስወገድ የሚሰጡ በማሸናት ወይም ደግሞ በሽንት መልክ እብጠትን ያበጠውን ነገር ለማጥፋት የሚሰጡ መድኃኒቶች ናቸው። ሁለተኛ ደግሞ ከልብ ላይ የስራ ጭነትን ለመቀነስ የሚሰጡ መድኃኒቶች አሉ። በሶስተኛ ደረጃ ደግሞ የደም ግፊትን በመቀነስ የልብ ጫናን ለመቀነስ የሚረዱ መድኃኒቶች አሉ ማለት ነው። በአራተኛ ደረጃ ደግሞ የልብ ምትን በመቀነስ በትክክል ልብ እንዲሰራ የሚያደርጉ መድኃኒቶች አሉ ማለት ነው። ስለዚህ ህክምናው በዚህ መንገድ ነው የሚሰጠው ማለት ነው። እንዴት እንከላከለው? የልብ ድካምን መከላከል የምንችለው እንዴት ነው ወደሚለው እንሂድ። እንግዲህ መከላከል የምንችለው በመጀመሪያ ደረጃ የደም ስኳርና የደም ግፊትን መቆጣጠር ነው። አንድ ሰው የደም ግፊት ካለው ወይም ደግሞ የደም ግፊት ታካሚ ከሆነ እንዲሁም ደግሞ የስኳር ታካሚ ከሆነ ለልብ ድካም የመጋለጥ እድሉ ከፍ ያለ ነው። ስለዚህ እነዚህ ሁለት ነገሮችን በጊዜ ማከም አለበት ማለት ነው። በጊዜ ማከም ሲባል መቆጣጠር መቻል አለበት። እነዚህን የደም ግፊትንም እንዲሁም የስኳር ህመምን በጊዜ ክትትል አድርጎ መድኃኒት በመውሰድ ኮንትሮል ማድረግ አለበት። ስለዚህ አንድ ሰው የደም ግፊትና የስኳር ህመም ካለው የልብ ድካም የመጋለጥ እድሉ ከፍተኛ ስለሆነ እነዚህን ህመሞች ቀድሞ በመታከምና ቀድሞ በማስተካከል የልብ ድካም ከመምጣቱ በፊት መከላከል ይቻላል ማለት ነው። ሌላኛው ውፍረትን መቀነስ ነው። እንግዲህ ውፍረት የብዙ በሽታዎች መንስኤ ነው። ውፍረት ካለ ብዙ በሽታዎች አሉ። ጉበት ይጎዳል፣ ኩላሊት ይጎዳል፣ የደም ስሮች ይጠባሉ፣ ኮሌስትሮል ይጨምራል። ስለዚህ ውፍረት ለብዙ በሽታዎች አጋላጭ ነው። ውፍረታችንን መቀነስ አለብን ማለት ነው። ውፍረታችንን በማስተካከል ብዙ በሽታዎችን መከላከል እንችላለን። የልብ ድካም፣ የደም ግፊት፣ ስኳር እነዚህ ሁሉ ውፍረትን በመቀነስ መከላከል የምንችላቸው ናቸው። ሶስተኛ የአካል ብቃት እንቅስቃሴ ማድረግ ነው። እንግዲህ የአካል ብቃት እንቅስቃሴ በምናደርግበት ጊዜ ይህንን የልብ ድካም መቀነስ ከፍተኛ ሚና ይጫወትልናል ማለት ነው። ሌላኛው ማጨስ ማቆም ነው። አልኮል የምንጠጣ ከሆነ ማቆም አለብን። አደንዛዥ ዕፅ የምንጠቀም ከሆነ ማቆም አለብን። ምክንያቱም ልብ ላይ ጫና በመፍጠር እና የደም ስር ላይ ጫና በመፍጠር ልብ ስራዋን በአግባቡ እንዳሰራ በቂ ኦክሲጅን፣ በቂ ኒውትረንት እንዳትወስድ ስለሚያደርጋት ማለት ነው። ስለዚህ የልብ ድካም ይህን ይመስላል ማለት ነው። በዚህ ቻናል ስለ ህክምና እናወራለን፣ ስለ ህክምና እንወያያለን፣ ስለ ህክምና ጥያቄዎች እንመልሳለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ አድርጉ።